ግን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እወድሃለሁ እወድሃለሁ። በጣም አመሰግናለሁ። ቤተሰብ እንደምን አላችሁ? ሰላም ናችሁ ወይ? እንዴት ነው ጤናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ደህና ነኝ። አገር ውስጥም ያላችሁ ከውጭም ያላችሁ እንዴት ነው ሰላማችሁ? እንዴት ነው? ደህና ነው ወይ? ቤተሰቦቻችሁ ደህና ናቸው? እየደወላችሁ እየጠየቃችሁ ነው። እኔ እጅግ በጣም ሰላም ነኝ፣ ደህና ነኝ። ስለ እናንተ ከመጸለይ የእናንተን ደህንነት ከማሰብ ውጭ በጣም ደህና ነኝ። አዎ እንደምታውቁት እንግዲህ ከሰሞኑ እጅግ በጣም ትንሽ ጠፋ ብዬ ነበረ ከአንዳንድ ስራዎች ጋር ተያይዞ። አሁን ይህ ሁላችሁ ደግሞ ብቅ ብዬላችኋለሁ እና ይህንን ቻናል እንድትከታተሉ ጠይቃለሁ። በዛሬ እንግዲህ ይዤላችሁ የመጣሁት በአጋጣሚ እንግዲህ እስካሁን ድረስ ለረጅም ጊዜ ቆይቶ ልጄ በጣም ፈልግሃለኝ ዛሬ በጣም ስላለኝ ይሄ ልጄ ለምንድን ነው የሚፈልገኝ ብዬ በጣም ሁለት ሀሳብ ውስጥ ነው ያለሁት። አንደኛ ምን ያሰማኝ ይሆን፣ ምን ችግር ገጥሞት ይሆን በሚል ነገር በጣም ሀሳቤ ተወጥተዋል። ስለዚህ ይህንን ነገር እስከ ቤተሰቤ ጋር ማብረ የሚከታተሉ እያልኩኝ በማሰብ ዛሬ መጥቼላችኋለሁ። ያው እንደምታውቁት እንግዲህ ከሰሞኑ የመካከለኛው ምስራቅ አካባቢ አንዳንድ ችግሮች አሉ የሚል ነገር በዜና እየሰማን ነው። እግዚአብሔር እንግዲህ ከእንደዚህ አይነት ነገር ይሰውራችሁ። ሁላችሁንም ፈጣሪ በደሙ ሸፍኗችሁ ለሰላም ሁኑልኝ። አይዟችሁ የእናንተ ሀሳብ ሁሉ እኛም ሁሌ እናስብላችኋለን። በጸሎታችን እያሰብናችሁ ነው እና ያም ቢሆን እንግዲህ ይህንን ታሪክ እንድትከታተሉ ጋብዛችኋለሁ ማለት ነው። እንግዲህ አብዛኞቻችሁ እጅግ በጣም ላይክ፣ ሼር፣ ሰብስክራይብ እንደምታደርጉኝ ያውቃለሁ። ይህን ቪዲዮ ተከታትላችሁ እስከ መጨረሻ ስትሄዱ ደግሞ ላይክ እና ሼር ማድረግ እንደምትገባችሁ አትጠብቁ። እንደውም የቪዲዮ ዩቲዩብ አናሊሲስ ማይስገብቼ ነበረ። የኔን ቪዲዮ ከተመለከቱት 87% እስካሁን ድረስ ሰብስክራይብ አላደረጉኝም እና ሰብስክራይብ እንድታደርጉኝ በዚህ አጋጣሚ ጠይቃችኋለሁ። አዎ እስቲ አንድ ጊዜ ገባ በሉና ላይክ እና ሰብስክራይብ ያደርጉ። አንቺ ልክ ነው። አሁን ቶሎ ብላችሁ አንዴ ሰብስክራይብ ያደርጉ። ቴንኪዩ ቬሪ ማች። በጣም አመሰግናለሁኝ። እጅግ በጣም አመሰግናለሁ። እንግዲህ ታሪኩን እንድትከታተሉ በዚህ አጋጣሚ ጠይቃለሁ። እንግዲህ በህይወቴ ረጅም የስራ ዘመን ማሳለፌን በተለያዩ ቪዲዮዎች ልገልጽላችሁ ሞክሬያለሁ። ታውቃላችሁም አብዛኞቻችሁ እና በዛ ረጅም የህይወት ታሪክ ውስጥ ልጆች አፍርቻለሁኝ። እንግዲህ ዛሬ ካፈራኋቸው ልጆች ውስጥ አንደኛው ልጅ ደውሎ አባቴ በጣም እፈልግሃለሁ፣ እጅግ በጣም ለአስቸኳይ ጉዳይ በጣም እፈልግሃለሁ አለኝ። እኔ ደግሞ እስካሁን ድረስ ብዙ በእንደዚህ አይነት ኮሚኒኬት አድርጉኝ ስለማያውቅ ልቤ በጣም ተሸበረ። እስኪ ቢሆንም ደግሞ ከቤተሰቦቼ ጋር ሄጄ ብጠይቅ ይሻላል ብዬ ወሰንኩና ይህንን ቪዲዮ ለመስራት ይኸውልህ እዚህ ከእናንተ ጋር ቀርብ ያለሁኝ ማለት ነው። ልጄ የመጀመሪያ ወንድ ልጄ ስለሆነ ይህን ወንድ ልጅ ሳሳድግ እጅግ በጣም ብዙ ኃላፊነቶችን ተወጥቻለሁ። ምን ሊያደርግ እንደሚችል ስላላወቅኩ ነው ዛሬ ታሪኩን ልነግራችሁ የፈለግኩት። እንግዲህ ይሄ ልጅ ሲማር እጅግ በጣም ሪሞት አካባቢ ነበርኩኝና በትምህርት የግድ መበልጸግ አለበት ስላልኩኝ በትምህርት ሳስተምረው ብዙ ቤተሰቦችን ከማስተዳደር አኳያ እጅግ በጣም ብዙ ችግሮች ነበሩ። ብዙ እንቅፋቶች ገጥመውኛል። ህይወት የሚፈትኑ ነገሮች ሁሉ ገጥመውኛል። እንግዲህ እነዚህን ፈተናዎች ሁሉ አልፌ ልጄ የመጀመሪያ ደረጃ ትምህርቱን እንዲያጠናቀቅ አስችሎታል። እጅግ በጣም እግዚአብሔር ይመስገን። ልጅ ደግሞ በትምህርት ጎበዝ ሲሆን እግዚአብሔር ባርኳችሁ ሲሰጥ እጅግ በጣም ጥሩ ነውና አላሳፈረኝም እና የመጀመሪያ የሁለተኛ ደረጃ ትምህርቱን ሲያጠናቅቅ ዲላ ዩኒቨርሲቲ ደርሶት እዛ ሲማር ቆይቷል። በዛ የትምህርት ቆይታም ደግሞ እጅግ በጣም ብዙ መሰናክሎች ገጥመውታል። እኔም ብዙ መሰናክል ገጥመውኛል። እነዛን መሰናክሎች እንደ ቤተሰብ ማሳለፍ ያስፈልጋል። እንደ አባት መስዋዕቱ ማሻገር ስለሚያስፈልግ ልጄ ከእንደዚህ አይነት ችግር ውስጥ እንዲሻገር የበኩሌን ክትትል ሳደርግ ቆይቻለሁኝ። በመጨረሻም ከዲላ ዩኒቨርሲቲ በኮንስትራክሽን ማኔጅመንት ኢንጂነሪንግ ተመርቆ ወጥቷል ማለት ነው። ቤተሰብ እንደምታውቁት ኢትዮጵያ ውስጥ በአሁኑ ሰዓት ዩኒቨርሲቲ ግራጁዌት ማድረግ ብቻ አንድን ሰው ህይወቱን ሴኪዩር ሊያደርገው አይችልም። የግድ ስራ ማግኘት አለበት። ስራ ደግሞ እንደኛ እንደ ድሮ ጊዜ በእጣ የሚሰጥ አልነበረም። በእኛ ጊዜ በእጣ ነበር የሚሰጠው ስራ። እንመረቃለን፣ መስሪያ ቤቶች መጥተው ዩኒቨርሲቲ ድረስ ይወስዱናል፣ ካልሆነም ደግሞ በእጣ እንመደባለን ማለት ነው። ያ ትሬንድ አሁን በጣም ጠፍቷል። ስለዚህ ስራ ለማግኘት እጅግ በጣም ችግር ውስጥ የአሁኑ ተማሪዎች ብዙ ችግር ያልፋሉ፣ ማለፍ የሚጠበቅባቸዋል ማለት ነው።
እና ልጄ ከተመረቀ በኋላ ስራ አላገኘሁም ስራ አጣሁ ብሎ ይቀመጥ አልቻለም። እጅግ በጣም ጥሩ የሆነ ኢፈርት ያደርጋል። ለመጀመሪያ ጊዜ እንግዲህ ምንም ደሞዝ ባላገኝም ወጥቼ መስራት አለብኝ ብሎ የቮለንተሪ አገልግሎት ወይ ደግሞ የበጎ ስራ ፈቃድ በመስጠት የተለያዩ ኮንስትራክሽን ቦታዎች እየሄደ ለተለያዩ ኮንትራክተሮች የተለያዩ የምክር አገልግሎት እየሰጠ ቆይቷል። በዚህ ደግሞ እጅግ በጣም ብዙ ኮንትራክተሮች ኮርተውበታል። በመጨረሻ እንግዲህ መርቀውታል ማለት ነው። ፋይናሊ የራሴን ኮንትራት ፍቃድ ማውጣት አለብኝ፣ በዛ አባቴ ልትረዳኝ ይገባል ብሎ የመጨረሻ ጥያቄ ያቀረበልኝ። እንግዲህ ከዕለት ጉርስ እየተቀነሰ ሌሎች ቤተሰቦችን ሌሎች ልጆችን ከማስተማር ከነሱም እየተቀነሰ ይህን ልጅ የኮንስትራክሽን ፍቃድ ለማውጣት በጣም ብዙ ጥረት አደረግን። ከብዙ ጥረት በኋላ ደግሞ የኮንስትራክሽን ፍቃዱን አውጥቷል። ይህ ልጅ የኮንስትራክሽን ፍቃዱን ካወጣ በኋላ ደግሞ በራሱ የተለያዩ የሰብ ኮንትራክት ከዚህ ቀደም በጎ አገልግሎት ሲሰጣቸው ከነበሩ ትላልቅ ኮንትራክተሮች ከነሱ ደግሞ ሰብ ኮንትራክሽን እየወሰደ ሲሰራ ራሱን ለማስቻል እጅግ በጣም ብዙ ሂደቶችን ሲለፋ ቆይቷል። በአሁኑ ሰዓት እንግዲህ የራሱን ፍቃድ አውጥቶ ኮንትራት እየወሰደ በመስራት ራሱን ችሏል። አልፎ ተርፎም ደግሞ አንዳንድ ጊዜ ትናናሽ እህቶችና ወንድሞችን ደግሞ እየረዳ ያለ ልጅ ነው እና ታሪኩ በአጠቃላይ ይሄን ይመስላል። ግን ዛሬ ለምን እንደፈለገኝ በጣም ግራ ገብቶኛል። ላለፉት 2 ዓመታት 3 ዓመታት የዚህ አይነት ጥያቄ ሲያቀርብልኝ አልቆየም። ብቻውን ራሱን ችሎ ነበር ሲተዳደር የነበረው። ዛሬ ግን ልቤ ፈርቷል። ለምን እንደጠራኝ አላወኩኝም። ቤተሰብ እኔ አጅባችሁኝ አብራችሁ እንድትሄዱ በዚህ አጋጣሚ የጠየቅኳቸው ልጄን ለመጠየቅ ወደ እዛው የሄድኩ ነውና እና ቤተሰብ ጠርቶኛል። እንግዲህ ስለዚህ መሄድ አለብኝ። እናንተም እንደ ቤተሰብ ወንድማቸው ስለሆነ ዛሬ ለምን እንደጠራኝ አብረን እንመልከታለንና ልጄን ለመጠየቅ እንሄዳለን። ተከተሉኝ። ቤተሰብ እንግዲህ ደርሻለሁኝ። አሁን ልጄ ቤት ጠርቶኝ መጥቻለሁ። ደርሻለሁኝ። አሁን ልገባ ነው። ላንኳኳ። ጆኒ እንደምን አለ? ሰላም ነው? ደህና ነህ? እንዴት ነህ? ደህና ነህ? ጤና ሰላም ነህ? ታዲያስ ደህና ናችሁ? ሰላም። ካሜራ ፈለግኩ ስላልከኝ ከቤተሰቤ ጋር ነው የወጣሁት። እኔ ሁሉ ጊዜ ከቤተሰቤ ጋር ነው ያለሁት እና ወንድሞቼ እህቶቼ ናቸው። በሌላ አገላለጽ ምንም ችግር የለም። ምንም ቤተሰብ ናቸው። ችግር የለም። ደህና ነህ አይደል? ሰላም ናቸው? ደህና ነኝ በጣም እግዚአብሔር ይመስገን። እሺ ዳድ፣ እንግዲህ ካሜራ እንዳላላወኩም ነበር። ያው ለቤተሰቦችህ ለማሳየት ያለውን ሁኔታ ያው ስላሰብክ እንግዲህ ካሜራ ምናምን ይዘመታል። ካሜራ እኔ ትንሽ እፈራለሁ፣ ዙም አይደለሁም ካሜራ ላይና። እሺ ለአንተ ቤተሰቦችም ይህንን ማስተላለፍ ከፈለግ ችግር የለውም። ዛሬ እንግዲህ የፈለግኩህ ለትንሽ ጉዳይ ነው። ዛሬ የማደርገው ነገር ለእኔ ከማንኛውም ጊዜ በላይ በህይወቴ ትልቅ ትርጉም አለው። በህይወቴ ውስጥ ላለ አንድ ትልቅ ሰው እና ለዛሬ ማንነቴ መሰረት ለሆነኝ አባቴ ትንሽ ሰርፕራይዝ አዘጋጅቼ ነው የጠራው። ለዛ ነው እንግዲህ አባት ማለት ለልጆቹ ሲል ብዙ መስዋዕትነትን የሚከፍል ነው። በተለይ አንተ ደግሞ እኛን ለማሳደግ ስትል የልጅነት ወዝህን አፍስሰህ በረሃ ለበረሃ ተንከራተህ በበረሃ ውስጥ ከጊንጥ ጋር ከዘንዶ ጋር ከእባብ ጋር እየታገልክ በወንዝ በገደል ብዙ መከራዎችን አሳልፈህ እኛን ለመመገብ እኛን ለማሳደግ እኛ አሁን ለደረስንበት ደረጃ ከዛ ቀን ጀምሮ ከልጅነታችን መስዋዕትነትን እየከፈልክ በብዙ ስቃይ ውስጥ አልፈህ አንገትህን ደፍተህ እንደ ሌሎች ጓደኞች መጫወት መዝናናት ሳያምርህ ልጆቼን ብቻ ብለህ እኛን መሰረት አስይዘህ እዚህ ደረጃ አድርሰኛልና ያው ታንኪዩ ልልህ ያክል ነው። እንግዲህ አባ አንተ ያደረክልኝ ነገር በቃላት አይገለጽም። ብዙ ነገር አድርገህልኛልና እኔ እስከዛሬ ይቆጨኛል። በቃ አንተን መቼ ነው ደርሼ አባቴን ማሳርፈው?
መቼ ነው በቃ ደርሼ ታንኪው ምለው እያልኩ ብዙ አስባለሁኝ። ያው ዛሬ ወጥቼ ራሴን ችዬ ራሴ ኃላፊነት ኑሮኝ ራሴን ያስተዳድርኩኝ ቢሆንም ከዛም አልፎ እህት ወንድሞቼንም እያገዝኩኝም ቢሆን ዛሬ ግን አንተን አመሰግንሃለሁ ልልህ ፈልጌያለሁኝና ለዛ ነው የጠራው እና ያንተ ትዕግስት ያንተ ጥንካሬ እኔን አስተምሮኛል፣ አበርትቶኛል። ያንተ መስዋዕትነት ዛሬ እኔ ለደረስኩበት ቦታ መሰረት ነውና ታንኪዩ ዳድ አመሰግናለሁና ያው ብዙም ባይሆን ትንሽ ስጦታ አዘጋጅቼልሃለሁ። እሷን ስጦታ ትቀበለኛለህ እና ትንሽ ጊዜ ጠብቀኝ አባቴ። ቤተሰብ እንግዲህ የሁላችሁ ዛሬ ፈልግሃለሁ ያለኝ ነገር እኔ በውስጤ ሁለት አይነት ነገር እየተመላለሰ ነበረ። ምን ቸግሮት ይሆን ልጄ ብዬ ነበረ፣ ምን ገጥሞት ይሆን እያልኩ እያሰብኩ ነበረ እና እሱ ግን እግዚአብሔር ይመስገን ታንኪዩ ሊያመሰግነኝ ስለፈለገ እግዚአብሔር አመሰግናለሁ ለማለትም ልቦና ስለሰጠው እግዚአብሔር ይመስገን እያልኩ እንግዲህ የልጄን ሰርፕራይዝ የልጄን ሽልማት እቀበላለሁ። ሽልማት ማለት እንግዲህ በሌላ አገላለጽ እውቅና ማለት ነው። እንግዲህ ላደረኩት ነገር እውቅና ሊሰጠኝ ነው። ይሄ ደግሞ ማበረታቻ ነው። ለወደፊትም እንደሱ አይነት ልጆችን ለማበረታታት፣ ለማስተማር፣ ለመደገፍ ደግሞ ያበቃኛል። ስለዚህ ስጦታውን እቀበላለሁ። እንግዲህ እሺ ተከተሉኝ፣ እናንተም አጅቡኝ። እንግዲህ አጅቡኝ። ጋቢ ምንም ትንሽ ብትሆንም ይሁን ሞገስ ግን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እወድሃለሁ እወድሃለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እና እንግዲህ ያው የዩቲዩብ ቻናል እንዳለ አውቃለሁ፣ እከታተላለሁ። ያው የሚዲያ ሰው ስለሆንክ ሞር አንድም ከኔ ጋር ያለን ትውስታ እና ትዝታዎችን እንድታቆይበት፣ አንድም ከቤተሰቦች ጋር በደንብ እንድትገናኝበት አስቤ ቆይቷል። ያው ካሰቡኝ አልሞላ ብሎኝ ነው። ግን ዛሬ ያው ምንም ትንሽም ብትሆን እቺን አይፎን ይጠቅማል ብዬ ስላሰብኩ ይከፈት 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 ይከፈት። አይፎን 14 ፕሮ ማክስ ነች። ልጄ ዮሐንስ አሰግድ እንግዲህ ከልጅነቱ ከአስተዳደጉ ጀምሮ በእርግጥ እጅግ በጣም ብዙ ውጣ ውረዶችን አልፌ ብዙ መስዋዕትነት ከፍዬ አብቅቼዋለሁ ለዚህ ሳበቃው። እሱም ደግሞ በትምህርቱ እጅግ በጣም ጎበዝ ነበረ። አስተዳደጉም ከሰዎች ጋር ያለው ኢንተራክሽን እጅግ በጣም ጥሩ ነበርና ቅድም ታሪኩን ከመጀመሪያ ጊዜ ነግሬያቸዋለሁ፣ እንዴት እንዳደገ እንዴት እንደተማረ። ዛሬ ደግሞ እኔን አመሰግናለሁ ለማለት በዚህ መልክ መጥቶ ተከስቷል። እጅግ በጣም አድርጌ አመሰግናለሁ። እንግዲህ ቤተሰቦች እናንተም ባላችሁበት ልጆቼ፣ ወንድሞቼ፣ እህቶቼ ሁላችሁ የእናት የአባትን ውለታ ምን ያህል ተቸግረው እንዳስተማሩ፣ ምን ያህል መስዋዕትነት ከፍለው እንዳስተማሩ ለአፍታ ያህል ቆም ብላችሁ አስባችሁ እግዚአብሔርን ወይም ፈጣሪን አንድ ቀን አባቴን እናቴን በእንደዚህ መልክ ለማስደሰት ያብቃኝ ብላችሁ እየጸለያችሁ እንደዚህ አይነት ትንንሽ ኦኬዥኖችን በመፍጠር አባታችሁን እናታችሁን ብታመሰግኑ ክብርና ምስጋና ከፈጣሪ ታገኛላችሁና ይሄ እጅግ በጣም ትልቅ ነገር ነው፣ መለመድ ያለበት ነው። ትውልዱ እንደዚህ አይነት ሞራላዊ የሆኑ ነገሮችን እያሰበ እንደዚህ ቢያደርግ ደግሞ
በጣም ጥሩ ማህበረሰብ በመገንባት በኩል ትልቅ አስተዋጽኦ ያደርጋልና ለዛ ነው እናቶችም አባቶችም እንግዲህ ለልጆቻችሁ የከፈላችኋቸውን መስዋዕትነት ታውቃላችሁ። ስለዚህ ልጆቻችሁን እያሰባችሁ ልጆቻችሁን እየመረቃችሁ ባሉበት እድሜ እንዲሰጣቸው ዘመናቸው እንዲበዛ ስራቸው እንዲባረክላቸው ባላችሁበት ቦታ እንድትባርኳቸው እንድትጸልዩላቸው እያሳሰብኩኝ እንግዲህ ቤተሰብ የዛሬ ፕሮግራሜ በዚህ ተጠናቋል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ልጄ እንዳለው እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጉን በፍጹም እንዳትረሱት። በሌላ ፕሮግራም በሌላ ኮንቴንት ወይም በሌላ ታይትል እስከምመጣ ድረስ ደግሞ በሰላም ሁኑልኝ። እግዚአብሔር ዘመናችሁን ያብዛችሁ፣ ጤናችሁን ይስጣችሁ። አመሰግናችኋለሁ በጣም። ሞገስ ግን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው።